የተረጋጋ ነው እኮ ነገሩ ተለውጦ አይደለም ጉዳዩን ለሱ ሰተን ነው። በሰላም የተኛ ነው እኮ የጎደለው ሞልቶ አይደለም የሄደው መጥቶ አይደለም የተበላሸው ተስተካክሎ አይደለም ጉዳዩን ለሱ ሰተን ነው። እኛ በሰላም የተኛ ነው የሚያስለቅስ ነገር ውስጥ ሆነን የሳቅ ነው ያንን ጉዳይ ለእግዚአብሔር ሰጠነው ነው። ሰው አንድ ጊዜ ከጸለየ በኋላ ጉዳዩን ለእግዚአብሔር ከሰጠ በኋላ በመጸለይና ባለመጸለይ መካከል አንድ አይነት ስሜት ሊኖር አይችልም። ከጸለይም በኋላ እንደ ቀድሞ ችግረኛ መስለን አንታይም። ሲያዩን እኮ ችግረኞች መስለን አንታይም። ይገርማቸዋል። ልብሳችንን ተኩሰን ታጥበን መጽሐፍ ቅዱሳችንን ይዘን ስንዘምር ሰዎች ሲያዩን ጥያቄና እንቆቅልሽ ያለብን አይመስላቸውም። ምክንያቱም እኛ የዘመርነው የሳቅነው ፊታችን ያበራው ችግረኛ ያልመሰልነው ጉዳያችንን ለሚመለከተው ለእውነተኛው በሰማይ ላለው ዳኛ ለእግዚአብሔር ሰጠነው። ለማን መስጠት እንዳለብን እናውቃለን። ለዘመዶቻችን አይደለም የኛን ጉዳይ የተውነው፣ ለጓደኞቻችን አይደለም የኛን ጉዳይ የተውነው። ማንም በእኛ ጉዳይ ኮንሰርንን ቢሆን ባይሆን አይከርመንም። ምክንያቱም አንድ ነገር እናውቃለን፣ በዙፋኑ ላይ የተቀመጠው እሱ ሁሉን አዲስ ያደርገዋል። ጌታ እንደዚህ ይላችኋል፣ ጉዳይሽን እየተከታተልኩት ነው። ብታዩ እንኳን አልተውም፣ ብትለቂው እንኳን አልለቀውም። በቅርብ ጊዜ አዲስ ነገር ታያለህ፣ አዲስ ነገር ትሰማያለሽ፣ አዲስ ነገር ይሆናል። ስራ የት እንዳለ፣ ክብር የት እንዳለ፣ ስኬት የት እንዳለ፣ በረከት የት እንዳለ፣ ኃይል የት እንዳለ እግዚአብሔር ይጠቁማችኋል። የሌለን እንዳለ አድርጎ በሚጠራ ለሙታን ሕይወትን በሚሰጥ ባመነበት በአምላክ ፊት አብርሃም የብዙዎች አባት ሆነ ተብሎ እንደተጻፈ በኢየሱስም የብዙዎች አባት ትሆናላችሁ። የብዙዎች እናት ትሆኛለሽ። የብዙዎች ወገን ትሆናለህ። ነገራችሁ ሲዘገይ ሐሳቡ ከገባችሁ ትቶታል ሳይሆን የሆነ ዓላማማ የሆነ ነገርማ ቢኖረው ነው። ሐሳቡ ከገባችሁ ለሁሉም ሰው የተከፈተ በር ለእናንተ ኮንክሪት ሲሆን የሆነ ነገርማ እግዚአብሔር ሐሳቡ ከገባችሁ ያለ ምክንያት አይደለም በዚህ መንገድ የሚያሳልፈኝ እንዲህ የሚያወራኝ የሚሟገተኝ የሚታገለኝ ብላችሁ ካላችሁ በቃና ዘገሊላ ውሃው እንዴት ወይን ጠጅ ሊሆን ይችላል? በቃ አለቀ። ሐሳቡን አግኝተዋለች እዛ ቤት በቃ የተባለ ያለቀ ነገር አለ። ለሚመለስ ጸሎት ሐሳቡን ማግኘት በጣም እግዚአብሔር በእናንተ ህይወት ላይ ያለው ሐሳብ በዛም ታይም ሊላችሁ የፈለገውን ማለት ነው። እንግዲያውስ እነግራችኋለሁ፣ እግዚአብሔር ምስክሬ ነው። ይሄ የረፍት ሲዝናችሁ ነው። ይሄ የምትሰሙበት ሲዝን ነው። ይሄ ወደ ስፋት የምትወጡበት ሲዝን ነው። ይሄ የምትሻገሩበት ሲዝን ነው። ይሄ የሞላው የሚጎልበት ሲዝን ነው። ይሄ ዮርዳኖስ የሚጎልበት ሲዝን ነው። ዮርዳኖስ በሞላበት በዛ ታይም እስራኤል ይሻገር ዘንድ ታቦቱን የተሸከሙት ወደ ወንዙ እንደገቡ ልክ እንደዛ እግዚአብሔር እንደዚህ ይላችኋል፣ ችግሩ ሳይቆም መከራው ሳይቆም ተግዳሮቱ ሳይቆም ተሻግራችሁ ትሄዳላችሁ፣ አልፋችሁ ትሄዳላችሁ። ወሬኛ ማውራቱን ሳይቆም ችግሩ፣ ጥያቄው፣ መከራው፣ ተግዳሮቱ አይቆም። የእናንተ ታይም ከሆነ የእናንተ ሲዝን ከሆነ የእናንተ ሰዓት ከሆነ ዋናው ጉዳይ የእናንተ ታይም ከሆነ የነገሩ መጉደል አይደለም የመሻገራችሁ ማረጋገጫ። የነገሩ መጉደል አይደለም ነገሩ ከባድ ሆነ ቀላል ሆነ ነገሩ ሞላ ጎደለ እሱ አይደለም ዋናው ጉዳይ። እንደዚህ ጸለይኩላችሁ። ይሄ ሲዝናችሁ ነው። ይኸውላችሁ ቀልዳችሁን እግዚአብሔር ትምህርት ያደርገዋል። ይኸው ጌታ ኢየሱስ ምስክሬ ነው። ከዚህ ወራት በፊት ስታወራ የሳቁብህ ሰዎች አሁን እያሳደዱ ይሰማዋል። ከዚህ በፊት ስትሰብካቸው፣ ስታወራቸው፣ ስትጸልይላቸው ከምንም ያልቆጠሩ ሰዎች እያሳደዱ ይሰማዋል። ጸሎታችሁን እንዳታምኑ። ብዙ ሰዎች ጸሎታቸው ነው የሚያምኑት፣ እግዚአብሔርን አይደለም የሚያምኑት። እግዚአብሔርን በማመንና ጸሎትን በማመን መካከል ልዩነት አለ። ጸሎት አይታመንም። አዎ ጸሎት ከእግዚአብሔር ጋር ፌሎሺፕ